ወዳጄ መዝሙረ ዳዊትን በዚህ መልኩ ከፍለን እንደግማለን። ሰኞ ከመዝሙር 1 እስከ 30፣ ማክሰኞ ከመዝሙር 31 እስከ 60፣ ረቡዕ ከመዝሙር 61 እስከ 80፣ ሐሙስ ከመዝሙር 81 እስከ 110፣ አርብ ከመዝሙር 111 እስከ 130፣ ቅዳሜ ከመዝሙር 131 እስከ 150፣ እሁድ 15ቱን በዳዊት መዝገበ ጸሎት የተዘጋጁ የነቢያትን ጸሎታት እንጸልያለን። መኃልየ ዘሰሎሞንን አንዳንድ አበው ቅዳሜ ስለሆነ በማሌት የምናደርሰው በዚያው ቅዳሜ መሆን አለበት በሚል ቅዳሜ የሚጸልዩ አሉ። ብዙዎቹ አበው የሚስማሙበት ግን በማሌት በዘመነ ጽጌ ቅዳሜ የሚጸልይ ይሆንም በጸሎት እሁድ ከጸሎተ ነቢያት ቀጥለው ይጸልዩታል። ሥርዓተ ትምህርታችንም ይህንን አካሄድ የሚከተል ነው። በመሆኑ መኃልየ ዘሰሎሞንን በዕለተ እሁድ እንጸልያለን። በተጨማሪም ሰኞ ጸሎተ ሙሴ ንሴብሖ ለእግዚአብሔርን ሰኞ ውሃ የተከፈለበት ዕለት ነው። ከዚያም ስለ ባሕረ ኤርትራን ይናገራልና እንጸልያለን። ማክሰኞ በኦሪት ዘዳግም የተጻፈ አጽም ሰማይን እንጸልያለን። እጽዋት፣ አትክልት፣ አዝርዕት የተገኙበት ነው። ጌታም የተወለደበት ነው። በዚያም ስለ ወይን ስለ ነገረ ድነት ይናገራልና። ረቡዕ ጸሎተ ሐናን እንጸልያለን። ረቡዕ የጌታ ምክረ ሞቱ የሞቱ ምክር የተነገረበት ነው። ሐናም ከአንደበታችሁ ክፉ ነገር አይውጣ ትላለችና። ሐሙስ ጸሎተ ዕንባቆምን እንጸልያለን። ጌታ ከአይሁድ ለሐዋርያት ለይቶ ሥጋውን ደሙን የተሰጠበት ሐሙስ ነውና እርሱም አፋቸውን ለመዋጥ ይከፍታሉ ብሎ ተናግሯልና ያረገበትም ቀን ነውና እስመ ተጽዕን ከዲበ አፍራሲከ እንዲል። አርብ ጸሎተ ኢሳይያስን እንጸልያለን። ጌታ በተሰቀለበት ጊዜ ታምራቱን አይተው አይሁድ ቀንተዋል፣ እሱም ለማያስተውሉ ሰዎች ቅናት ያዛቸው ይላልና። ቅዳሜ ጸሎተ ዮናስን እንጸልያለን። ጌታ በከርሰ መቃብር ያደረበት ነው። ዮናስም ወደ ምድር ወደ ጥልቁ ወረድኩ ይላልና። እሁድ የእመቤታችን ውዳሴዋንና ቅዳሴ ሊቶን መስተብቆና ሌሎችንም እንጸልያለን። ጸሎታችንን አድርገን ከጨረስን በኋላ ብሉይን ከሆነ በጸሎተ እግዝእትነ ማርያም፣ አዲስን ከሆነ በአቡነ ዘበሰማያት፣ ሊቃውንትን ከሆነ በጸሎተ ሃይማኖት እንድንዘጋ መጻሕፍት ያዙናል።